በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ውድ የክብራን ሚዲያ ቤተሰቦች ዛሬ ወደ እናንተ የምናደርሰው በእመቤታችን ቅዳሴ በእንባ ታጥበው ከፕሮቴስታንት ወደ ኦርቶዶክስ ጉዟቸውን ስላደረጉ አንድ የቤተ ክርስቲያን አባት ነው። የዘመኑ ሙሴ ጸሊም እየተባሉ የሚጠሩት እኚህ አባት እንዴት ወደ እውነተኛይቱ መንገድ መጡ? ሙሉ የአማርኛ ትርጉሙን አዘጋጅተንላችኋል ከራሳቸው አንደበት። ውድ የክብራን ሚዲያ ቤተሰቦች ለብዙዎች እንደርስ ዘንድ የናንተ ላይክ እና ኮሜንት በእጅጉ ያስፈልገናል። ቪዲዮውን እስከ መጨረሻ በማየት ለሌሎች ወዳጆቻችሁ በማጋራት እንድታበረቱንም በእግዚአብሔር ስም እንጠይቃለን። ለዚህ ቤት አዲስ ናችሁ ክብራን ሚዲያ እንባላለን። ሰብስክራይብ አድርጋችሁ ተወዳጁንና ስለ ቤተ ክርስቲያናችን እናውራ። ሰላም እግዚአብሔር ከሁላችን ጋር ይሁን። እነሆ ወደ ቪዲዮ አለፍን። አባ ሞሰስ ቤሪ እንደዚህ ሲሉ ንግግራቸውን ይጀምራሉ። ለመጀመሪያ ጊዜ ኦርቶዶክስ ቤተ ክርስቲያን ሄድኩኝ ቀን ሰይጣኑ እንደዚህ እያለ ሊያስቆመኝ ሞከረ። በጭራሽ እዚህ ልትሆን አትችልም። እነዚህን ሰዎች ተመልከታቸው እስኪ። ሲጀመር ነጮች ናቸው። ይህን ጊዜ አባ ሞሰስን እያዳመጧቸው የነበሩ ክርስቲያኖች በሳቃው ካኩ። አባ ሞሰስ ንግግራቸውን ቀጠሉ። ሁለተኛው እነዚህ ሰዎች ዕጣን ያጥናሉ አለኝ። አሁንም ታዳሚው በሳቃው ካካ። አባ ሞሰስ ግን እንደዚህ ብለው ቀጠሉ። ሰይጣኑ አሁንም በጆሮ የሹክ እያለኝ ነው። ነጮች ዕጣን ያለበት ቦታ ይሄ በፍጹም ላንተ ጥሩ አይደለም። ለምን እንደሆነ አላቅም ግን ላንተ ጥሩ አይደለም አለኝ ሲሉ አባ ሞሰስ ታዳሚው ይበልጥ በሳቅ ማውካካቱን ተያያዘው። አባ ሞሰስ ቤሪ በአሜሪካ በሚገኘው የሚዝሪ አሽግሮቭ ወላዲተ አምላክ ቤተክርስቲያን ሊቀ ካህናት ናቸው። አባ ሞሰስ በጃንዋሪ 12 2024 እንደ አውሮፓውያኑ ዘመን አቆጣጠር ከዚህ ዓለም በሞት ቢለዩም ከፕሮቴስታንት ወደ ኦርቶዶክስ መጥተው አስገራሚ ተጋድሎ በማድረግ እስከ ክህነት ደረጃ የደረሱበት መንገድ ግን ለበርካቶች ወደ ጌታ ኅብረት እንዲመጡ ምክንያት የሆነ ነው። አባ ሞሰስ ለመጀመሪያ ጊዜ እንዴት ኦርቶዶክስ እንደሆኑና የእመቤታችንን ቅዳሴ ሰምተው በእንባ ታጥበው የኦርቶዶክስ ጉዟቸው እንዴት እንደጀመረ እንደሚከተለው ይተርካሉ። በአንድ ወቅት እኔና ባለቤቴ ሪችመንድ ቨርጂኒያ የሚገኝ ወዳጃችን እንድንጎበኘው ጋበዘን። ከአትላንታ ተነስተን ነበረ ስንነዳ የሄድ ነው። ወጣቶች ነበርን፣ ልጆች የሉንም። ስለዚህ መኪናውን ፍጥነቱን ጨምረን ነበር አውራ ጎዳናውን ስናቋርጥ የነበረው። በሚያስገርም ሁኔታ እጅግ በጣም ከፍጥነት በላይ ያሽከረከርን ስለነበረ ፖሊስ አስቁሞን ፖሊስ ጣቢያ ወስዶ ካሰረን በኋላ ከሰዓታት በኋላ ነው የለቀቀን። ከዚያ የተባለው ቦታ ጓደኛችን ቤት ደረስን። እዛ ስንደርስ ከምሽቱ 12 ሰዓት ገደማ ሆኗል። ጓደኛችን ጆን ወደ ቤተክርስቲያን እንሂድ አለን። ከዚያ እኔም ጌታዬ ሆይ ስንት ነገር መስራት እየቻልን ይሄን ሁሉ መንገድ አቋርጠን መጥተን ቤተክርስቲያን ነው የምንሄደው ብያላገጥኩበት። ወዳጃችን እንዳጋጣሚ ሆኖ ነጭ አገልጋይ ነው። በሚያስገርም ሁኔታ እሱ ቤተክርስቲያን መሄድ አልፈለግንም ነበር። ምክንያቱም በአንድም ይሁን በሌላ መንገድ አንድ አፍሪካን አሜሪካዊ የሆነ ሰው ሁሉም ነጮች ብቻ ያሉበት ቤተክርስቲያን ውስጥ ከተገኘ ሁለት አይነት አመለካከት በታዳሚው ዘንድ ይፈጠራል። ወይ ሁሉም ለሱ የዋህ ይሆናሉ፣ ወይ ደግሞ ፍጹም ተጠራጣሪዎች ይሆናሉ። ከዛ እንደዚህ ብዬ ማሰብ ጀመርኩኝ። አይ እዛ መሄድ አልፈልግም፣ እኔ በጭራሽ መሄድ አልፈልግም። ምክንያቱም ከሄድኩኝ እንደ ጥቁር አሜሪካዊ ሊደርስብኝ የሚችለውን ነገር እንዲሆንብኝ አልፈልግም። እዛ ሄጄ የማገኛቸው ነጮች እኔም እኮ ጥቁር የሆነ ጓደኛ አለኝ በማለት የዋህነት ቃል እንዲጠቀሙ አልፈልግም። እንደዚህ ያለ የማጽናኛ ቃላትን እንዲናገሩኝ አልፈለኩ። ቢሆንም መቅረት አልቻልኩኝም። ተከትየው ሄድኩኝ። ተከትየው ስንሄድ የሄድንበት ቤተክርስቲያን ፎቅ ላይ ያለ ቤተክርስቲያን ሲሆን ትንሽዬ ቤተክርስቲያን ነው። እርግጥ አሁን ላይ ትልቅ ቤተክርስቲያን እንደሰሩ ሰምቻለሁ። ቤተክርስቲያኗ የተሰየመችው ከቤተክርስቲያን ውጪ ድህነት የለም በሚለው አባባሉ በስፋት በሚታወቀው በጥንታዊ ቤተክርስቲያን አባት በቅዱስ ቆጵርያኖስ ነው። ስንደርስ በጀርባ በኩል ባለ መወጣጫ ወደዚች ትንሽዬ ቤተክርስቲያን ገባን። አስታውሳለሁ በወቅቱ ለባለቤቴ ይሄማ በጭራሽ ቤተክርስቲያን ሊሆን አይችልም ሁላ ብያት ነበር። ይህን ስላት ድምፄን እንኳን ዝቅ አላደረግኩኝም፣ ምክንያቱም ለነዛ ሰዎች ክብር አልነበረኝም። ወደ ውስጥ ስንገባ ይበልጥ ትንሽነቱ ያስታውቃል። 20 ወይም 30 ወንበሮች ገደማ ነው የነበሩት። ጭራሽ በቦታው የነበሩት ደግሞ 4 ምዕመናን ብቻ ነበሩ። ዛሬ ላይ እድሜው ያለቀበት ጡረታ የወጣ የኦርቶዶክስ ካህን ልሆን እችላለሁ። በጣም መጥፎ አይደለም ይሄ ነገር። ነገር ግን በሰዓቱ ለኔ እዛ ቦታ መገኘት በጣም መጥፎ ነበረ። በቦታው የነበሩ 4 ሰዎች አንድ የሆነ ዝማሬ እየዘመሩ ነበረ። ምን እንደሆነ ሊገባኝ አልቻለም። እርግጠኛ ነኝ የሚዘምሩት በውጭ ቋንቋ ነው። ታዲያ በውጭ ቋንቋ ቢሆንም የሆነ የሚገባኝ ነገር ግን ነበረ። የሆነ የሚሉት ነገር የገባኝ ያለ ይመስለኛል።
ነገር ግን እነሱ እየተናገሩ የነበረው ወይም እየዘመሩ የነበረው በሩሲያ ቋንቋ ነበር። ምክንያቱም ቤተክርስቲያኑ ላይ ያለው ምልክት የቅዱስ ቆጵርያኖስ የሩሲያ ኦርቶዶክስ ቤተክርስቲያን በአሜሪካ ይላል። ከዛ በአእምሮዬ እንደዚህ ያልኩኝ እነዚህ ሰዎች የምርም እየዘመሩ ያሉት በሩሲያ ቋንቋ ነው። ነገር ግን በአንድ ታምራዊ መንገድ እኔ እነሱ የሚሉት ነገር እየገባኝ ይሆናል ብዬ አሰብኩኝ። በሚያስገርም ሁኔታ ግን ሰዎቹ እየተናገሩት የነበረው እየዘመሩ የነበረው በእንግሊዘኛ ቋንቋ ነበር። አይገርምም? በእንግሊዘኛ ነበረ ቅዳሴው። ነገር ግን አንድ ነፍሴን እያጠመቃት የነበረ ነገር ነበረ። ውስጤ የሚያስተጋባ ጥልቅ በሆነ ሁኔታ ከኔ ጋር የሚገናኝ አንዳች የሆነ ድምጽ ነበረ ውስጤ የገባው። ከዚያ ተሰጥኦውን ማዳመጥ ጀመርኩ። ይሄኔ በሐሳቤ ይሄማ በፍጹም እኔ የማውቀው በፕሮቴስታንት ውስጥ ያለ ኳየር አይነት አይደለም። በሶስት ሰው የምን አይነት ኳየር ነው? ይሄ በፍጹም ኳየር ሊሆን አይችልም። እርግጥ አንዳንድ ጊዜ ሁለት ሰው ኳየር ሊሆን ይችላል። ቢሆንም ይበልጥ ቆይ ልብ ልበለው ይሄንን ነገር ብዬ ልብ ብዬ ማዳመጥ ጀመርኩ። ከዚያ ከቅዳሴው የሚወጣው ድምጽ እንደዚህ ይላል። ደስ ይበልሽ ድንግል ወላዲተ አምላክ፣ ደስ ይበልሽ አዳም ወደ ቀደመ ክብሩ የተመለሰብሽ ሆይ፣ ደስ ይበልሽ የሔዋን እንባ ቤዛ የሆንሽ ሆይ፣ ደስ ይበልሽ የታተምሽ የአብ ሙሽራ ሆይ፣ ደስ ይበልሽ። ከዚያም በጭንቅላቴ ኦ አምላኬ ሆይ ይህ እንደምን ያለ ቋንቋ ነው አልኩኝ። ይሄ በፍጹም ቋንቋ አይደለም። ውስጤን ከልብ ነካኝ። ውስጤን በጥልቀት ነው የነካኝ። ስሜቱን በጭራሽ ልገልጸው አልችልም። ቀዳሹ ካህን ከቅድስተ ቅዱሳን እስኪወጣ ድረስ ድብን ብዬ አለቀስኩ። አይኔ በእንባ ተሞላ፣ ፊቴና አንገቴን በእንባ ታጠበ። ካህኑ ማዕጠንቱን ይዞ ምእመኑን ማጠን ጀመረ። ይህን ጊዜ ይህንን ቤተክርስቲያን የማልወድበት ምክንያት ይሄ ነው አልኩኝ። በሰዓቱ ከባድ የሆነ መንፈሳዊ ውጊያ ውስጥ እንደነበርኩኝ አላወቅኩም ነበር። ምክንያቱም ሰይጣኑ ዲያብሎሱ ሁል ጊዜም ቢሆን ዙሪያዬ ላይ የነበረውና ወጣትነቴን ያበላሸው በሄድኩበት ሁሉ የሚከተለኝ ያ ዲያብሎስ እንደዚህ እያለኝ ነበር። እዚህ መሆን እኮ አትችልም፣ ላንተ አይገባህም። ይሄ እነዚህን ሰዎች ያቸው፣ አንደኛ ነገር ነጮች ናቸው፣ ሁለተኛ ነገር ዕጣን አላቸው። ይሄ በፍጹም ጥሩ አይደለም፣ ለምን እንደሆነ አላቅም፣ ነገር ግን ጥሩ አይደለም እያለ በጆሮዬ ሹክ ይለኛል አሉ አባ ሙሴ። ይህን ጊዜ እያዳመጣቸው የነበረው ታዳሚ ሆዱን እስኪያመው ድረስ ክትክት ብሎ ሳቀ። ካህኑ ከቅድስት ወጥቶ በዙሪያ ያለውን ቅዱሳን ስዕላትን ማጠን ጀመረ። አንድ በአንድ እያደረገ በአንድ ወገን በኩል ቅዱሳን ስዕላቱን ሲያጥን አይኔ የቅዱስ ሙሴ ጸሊም ስዕል ላይ አረፈ። በሚያስገርም ሁኔታ ሙሴ ጸሊም እኔን ነበር የሚመስለው። እውነቱን ለመናገር አፍንጫው ልክ እንደኔ ሰፋ ያለ ነው። ጸጉሩ ከርዳዳ ሲሆን የቆዳው ቀለምም ልክ እንደኔ ቡናማ ነው። ከዚያ በእርግጠኝነት የምፈልገው ይሄንን ነገር ነበር ብዬ በአእምሮ ያሰብኩኝ። ይህን ጊዜ ውስጤ ያለው ሰይጣን ይጠነቁለኝ ጀመረ። እንደዚህ አለኝ፣ ይሄ ምን እንደሆነ ታውቃለህ? እነዚህ ነጮች ጎረቤቶቻቸው ላይ ያለውን ጥቁር በሙሉ ወደ ራሳቸው ለመሳብ የተጠቀሙበት ነው። አካባቢው በአፍሪካን አሜሪካን ሰዎች የተሞላ ስለሆነ ያንን ህዝብ ወደ ራሳቸው ለመሳብ ሲሉ ነው ይህንን ስዕል እዚህ ላይ ያስቀመጡል። ይሄ ነው ምክንያታቸው፣ ሌላ ምንም ነገር አይደለም። ይህን የሚያደርጉት ዙሪያቸው ላይ ያለውን አብዛኛውን የአካባቢውን ነዋሪ ኦርቶዶክስ ለማድረግ ነው። ከዚያ አይኔ ወደ ሌላኛው የቅዱሳን ስዕላት ማረፊያ አሳየኝ። ይህን ጊዜ የቅዱስ ቆጵርያኖስን ስዕል ተመለከትኩኝ። በሚገርም ሁኔታ የሱም መልክ አፍሪካዊ አሜሪካዊ፣ ምናልባትም ደግሞ ትውልድና እድገቱ አፍሪካዊ የሆነ ሰው ነበር የሚመስለው። የቅዱስ ጳውሎስ አይነት መልክ ያለው የተጎፈረ ጸጉር፣ ትንሽዬ አፍሮ የሚመስል ይህ ነው የሱም መልክ። ከዚያ እንደዚህ ስላሰብኩኝ አምላኬ ሆይ ይሄ ነገር ምንድን ነው? ይሄ እኮ በእግዚአብሔር ገነት ውስጥ ሊኖር ይገባዋል እያልኩ ትናንትና ሳወራ የነበረው አበባ ነው እንዴ! እነዚህ እኮ እኔ በእግዚአብሔር መንግስት ውስጥ እኔን የሚመስሉ አበቦች ሊኖሩ ይገባቸዋል እያልኩ ሳስብና ስመራመርባቸው የነበሩ አይነት ሰዎች ናቸው። በእግዚአብሔር መንግስት ውስጥ ያሉ አበቦች ናቸው እኔን የሚመስሉ። ከዚያች ደቂቃ ጀምሮ ጭንቅላቴ ይህችን ቤተክርስቲያን መቀላቀል አለብኝ የትኛውንም አይነት ዋጋ ከፍዬ የሚል ሐሳብ ማሰብ ጀመረ። ምንም ነገር ቢፈጠር የትኛውንም አይነት ዋጋ ቢያስከፍለኝ ይህችን ቤተክርስቲያን መቀላቀል አለብኝ አልኩኝ። ከዚያ ወደ ቤቴ ሄድኩኝ። እንደተመለስኩ በቀጥታ ቭላድሚር ሎስኪ ዘ ሚኒንግ ኦፍ አይከንስ ወይም የቅዱሳን ስዕላት ትርጉም በሚል የጻፈው መጽሐፍ ገዛሁኝ። ከዚያ በርካታ ቅዱሳን ስዕላት ነበሩት ውስጡ። እያንዳንዱን በጥንቃቄ እየቀደድኩኝ እያወጣሁኝ ካልጋዬ አጠገብ ባዘጋ
ባዘጋጀኋት የቅዱሳን ስዕላት ማሳረፊያ ቦታ ላይ እዛ ማዕዘን ላይ አስቀመጥኳቸው። ምክንያቱም ምንም ነገር ቢፈጠር የትኛውንም ዋጋ ቢያስከፍለኝ ኦርቶዶክስ ለመሆን ተዘጋጅቼ ነበር። ምክንያቱም ከሰማያት የሆነ አንዳችን ድምጽ ሰምቼ ነበር። ያ አንዳች ድምጽ ደግሞ ሕይወቴን ነክቶት ነበር። ያ የሰማሁት ከሰማያት የሆነ ሕይወቴን የነካኝ ድምጽ ደግሞ የእመቤታችን ምስጋና ቅዳሴ ማርያም ነበር በማለት አባ ሙሴ ይህንን አስገራሚ ወደ ኦርቶዶክስ የመጡበትን ታሪካቸውን ተናገሩ። በአሜሪካ ኦርቶዶክስ ለጥቁሮች አይሆንም፣ ኦርቶዶክስ ለምዕራቦች አይሆንም፣ ይህ የምስራቆች ያውም የነጮች ሃይማኖት ነው እየተባለ ሲሰበክ የነበረውን ስብከት በመስበር ላለፉት በርካታ ዓመታት በርካታ ጥቁር አሜሪካውያንን ወደ ኦርቶዶክስ ቤተክርስቲያን እንዲነጉዱ በማድረግ ውስጥ ትልቅ ስምና ቦታ የነበራቸው እግዚአብሔር የተገለገለባቸው የተጠቀመባቸው አባ ሙሴ ቤሪ ወይም የዘመናችን አባ ሙሴ ጸሊም የቅድስት ወላዲተ አምላክ የኦርቶዶክስ ቤተክርስቲያን በሚዙሪ አሽግሮቭን ለበርካታ ዓመታት በሊቀ ክህነትና በክህነት ሲያገለግሉ ከቆዩ በኋላ ጃንዋሪ 12 2024 እንደ አውሮፓውያኑ ዘመን አቆጣጠር ከዚህ ዓለም አርፈዋል። ውድ የክብራን ሚዲያ ቤተሰቦች ለሰዓቱ ያዘጋጀንላችሁ ይኸው ነው። ስለተከታተላችሁን እጅግ አድርገን እናመሰግናለን። አባ ሙሴ በወላዲተ አምላክ ቅዳሴ ወደ ኦርቶዶክስ የመጡበትን መንገድ እንዴት አያችሁት? ስሜታችሁስ ምን አላችሁ? ለወላዲተ አምላክ ያላቸውንስ ፍቅር እንዴት አያችሁት? እስኪ በኮመንት ላይ ስሜታችሁን ንገሩን። እንደዚሁም እዚህ ድረስ ከደረሳችሁ ቪዲዮን ላይክ እያደረጋችሁ እንድታበረቱን በአክብሮት እንጠይቃለን። ለወዳጆቻችሁም አጋሩልን። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ተወዳጁን። ስለ ቤተ ክርስቲያን እናወራለን። ሰላም እግዚአብሔር ከሁላችን ጋር ይሁን። ይቆየን።